አመሰግናለሁ። ስሜ ሙሉ መንገሻ ይባላል። የወልዲያ ዩኒቨርሲቲ ህግ ትምህርት ቤት ዲፓርትመንት ሄድ ነኝ። ስልጠናው ሰልጣኞች ጋር የተገናኘሁት ስርዓተ ጾታን የተመለከተ ነው። ስርዓተ ጾታን መጠኑን ያለውን ፕሪቫለንት ወይም እያደረሰ ያለውን ጉዳት የፍትህ አካላት ምን ያህል ግንዛቤ ያላቸውና በምን ያህል ተረድተውታል የሚለውን ከፍትህ አካላት ጋር ውይይት አድርገናል። ስርዓተ ጾታ ያው እንደሚታወቀው በሀገራችን በተለይ በአሁኑ ሰዓት ካለው ማህበረሰባዊ፣ ኢኮኖሚካዊ እና ፖለቲካዊ ቀውሶች ጋር በተገናኘ ብዙ ጀንደር ቤዝድ ቫዮለንስ ጾታን መሰረት ያደረጉ ጥቃቶች እየተስፋፉ ነው የሚገኙትና እነዚህን ጾታን መሰረት ያደረጉ ጥቃቶች የፍትህ አካላት ማለትም ፖሊስ፣ አቃቤ ህግና ዳኛ የተሻለ ትኩረትና ግንዛቤ ኑሯቸው መቀነስ ባንችል እንኳን ነገሮችን ለማቅለል ምዛት ለመከላከል ማጥፋት ባንችል ለመከላከል እንኳን የፍትህ አካላት የራሳቸውን ሚና እንዲጫወቱ ግንዛቤ ለመፍጠር ነው የተፈለገው። ከስልጠናው ላይ ሰልጣኞች ስልጠናው ላይ ከወጡ በኋላ በሚመለከታቸው የስራ ድርሻ ፖሊስን በሚመለከተው የስራ ድርሻ ለምሳሌ ምርመራን አጠናክሮ በጊዜው ወደ አቃቤ ህግ መላክና ተገቢውን የምርመራ ሂደት ጠብቆ ማስረጃ አጠናክሮ ወደ አቃቤ ህግ መላክ ክሱ እንዲመሰረት አቃቤ ህግ መተባበር እንዳለበትና ተጎጂዎችን በተገቢው መልኩ ምርመራን በሰዓቱ ማቀናጀት፣ ምስክሮችን ማቀናጀት፣ ፋይሎችን ማቀናጀት እንዳለበትና ከአቃቤ ህግ ጋር ተባብሮ ፍትህ እንዲመጣና ተጎጂዎች ተገቢውን ካሳ ወይም የፍትህ ስርዓት እንዲያገኙ የራሱን አስተዋጽኦ እንዲያደርጉ እንዲሁም አቃቤ ህጎች የቀረበላቸውን ከፖሊስ የቀረበላቸውን ማስረጃ በተገቢው ሰዓት አጠናክረው ለዳኞች ማቅረብ እንዳለባቸው ግንዛቤ እንዲፈጥሩና በተቻለ መጠን ይሄ የጾታዊ ጥቃት ስንል ብዙ ማህበረሰቦችን ሴቷን ብቻ ሳይሆን ብዙ ማህበረሰቦችን እንደ ሀገርም እንደ ማህበረሰብ እንደ ቤተሰብ የሚጎዳ ስለሆነ ትኩረት ሰጥተው የተሻለ ክስ ጥሩ ማስረጃ ምዘና ያለው ማስረጃ እያይዘው በተፋጠነ ክስ ለፍርድ ቤት እንዲያቀርቡ ግንዛቤ እንዲያገኙ እንዲሁም ዳኞች ክሱ ከደረሳቸው በኋላ ትኩረት በመስጠት የተፋጠነ ፍትህ ለመስጠት ለተጎጂዋ ልዩ ትኩረት ሰጥተው ወንጀሉን ቢያንስ ወንጀሉን ለመቀነስ መቻል የራሳቸው ሚና እንዲጫወቱ የተሰጠ ትሬኒንግ ነው ወይም ስልጠና ነው ማለት ነው። በነገራችን ላይ ስልጠናው ለነሱም ብቻ ሳይሆን አሁን ሳሰለጥን ከሃይማኖት አባቶች ተወክለው ከወጣቶች ተወክለው የመጡ አካላት አግኝቻለሁና ይሄ የሚመለከተው አካል የፍትህ አካላት ብቻ አይደለም እንዳልከው ስልጠናም ይሄ ኢሹን ይሄ ማለት ጾታዊ ጥቃትን በተመለከተ ከፍትህ አካላት በፊት መጀመሪያ የሚደርሱት ስቴክሆልደር የሚመለከታቸው አካላት አሉ ከቤተሰብ ጀምሮ ከጎረቤት ከማህበረሰብ ከአካባቢ። ስለዚህ እነዚህም በየድርሻቸው ስልጠና መውሰድና የግንዛቤ እውቀታቸውን ማዳበር አለባቸው። አመሰግናለሁ።